ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሀል ላይ። ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው። ተከታተሉ። ወዳጅ ሰሎሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ወጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ ነበር እንደምን እንደ እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም አለ ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። የኔ አባት እንደምን አለ? ደህና ነው ወይ? የኔ አባት ግርማ ሞገስ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገስ እኮ አታውቁም? አልገባችሁም? ጋሺ እንግባ ናፒ ያዘው በቃ ማድረጋችሁ። መኪናዋ መታለች። በቃ አሁን አሁን ሳቸው ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው እንዳይወጥ ቆይ በለው እዛ። ጋይስ ኖ አንዴ ላይ ወደዚህ ጋሼ አረን እንዳይወጥ በዚህ እዚህ ጋር ማነው የሚያርስ እዛ ጋር ያዘ ደስ ያለው በጣም ይቀራል እንዴ ያለው መሰል። አረ ናሳ የታባት በጣም ደስ ይላል፣ ያምራል በጣም። ስለዚህ ቴንክ ዩ እናመሰግናለን። ወደ አዳራሽ ልጅ ይመጣል፣ ችግር የለም። ያው ገብቷል። መከራዬን ነው እንዳይወጡሽ ጥሩ። እሺ ሌሎቻችሁ ለተወሰነ በእንተኛ ቦታ አዘጋጅተንላችኋል። እዛ ጋር በዚህ ጋር አንዴ ቺኖ አንዴ አዎ ተሰፋ ኑ ጋሼ የኔ አባት ክቡራትና ክቡራን እንግዶቻችን መገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እናመሰግናለን። ፕሮግራማችንን እንጀምራለን። ውጭ ያሉ እንግዶች ስላሉ ማዘጋጀት ነበር። ሌላውን በር ችግር የለውም። ጋሼ ሰላም ቁልፉንና አንዴ በእናትህ እንደሚያምር የገብርኤል ያወሳው አንዴ በእናትህ ቁጣሽን አብዝበት። ሴት ማትቆጣ ሴት ለባሏ ዘውድ አይደለም። እሺ ቆጣው። እንዴ ምንድነው ነገር ጋሼ? አይ ትቆጣለች። አዎ ገብቶኛል። ሰነፍ ነው የምትሆነው። ትቆጣኝ ችግር የለውም። በስራ ላይ ምናምን አዎ ከሰነፍኩኝ እንዴት ያምራል እኮ የምትቆጣ ሴት። አዎ ጎበዝ ነች። ውስጥን ታጀግናለች። እናሳ ባለቤት ይሰጥቻል ለምሽት። እሺ ኤሌቬት ምድሪቷን ይባርክ እግዚአብሔር። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። በጣም እውነታ ሆኖ ስለተሰማኝ አንድ ቀንም አደርገዋለሁ ብዬ ተማምኜ ነበርና
ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰሎሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ ትንሽ እንትን ያላረጋችሁት ነው ላረጉት ስላደረጉት በጣም ምስጋና ከልብ ነው። ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። ናዚ ግባ አንድ ላይ መስጠት ይቻላል፣ ችግር የለም። መቼም እዚህ ቤተሰብ አለና እዚሁ በቁማችን ምን እንደተሰማቸው ውድ ባለቤቴ ብሏል ወይ ሚስቴ እግዚአብሔር ይስጣችሁ። ኢትዮጵያ በውጭም ያላችሁ ከዚህ በኋላ እንኳን አዶናይ እግዚአብሔር ይስጥህ፣ እግዚአብሔር ይባርክህ አባቴ። አሜን። ቴንክ ዩ እሺ የመገናኛ ብዙሃን ባለሙያዎች፣ ሌሎች እንግዶቻችን በድጋሚ እጅግ አድርገን እናመሰግናለን። ክብረት ይስጥልን እንላለን። ወደ ውጭ እንወጣና ደግሞ መኪናዋ ምን ትመስላለች፣ የካሜራ ባለሙያዎች ቀድማችሁ ሄዳችሁ ቦታው ላይ እንድታስተካክሉ በአክብሮት እንጠይቃለን። መኪናውን ርክክብ ደግሞ እዛ በአካል የምንፈጽም ይሆናል። በድጋሚ ስለመጣችሁ ዛሬ እንግዲህ ከጋሽ ሰሎሞን ጋር ተገናኝተናል። አዶናይ መኪናውስ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናደርግ ነው፣ ሰርፕራይዝ ልናደርጋቸው ነው። መኪናዋን ግን አይታችኋል? አላያችሁም? እንግዲህ አሁን እሷ ነች አይደለችም? እንጃ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች ነው። ማመሰግነው የኔ ውድ ተባረክልኝ፣ ደግልኝ። በእውነት በጣም የሚገርም ነው። የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እናሳ እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። አሜን። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እስኪ እንሂድ እንያት አቤላ የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም፣ ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ ነው፣ በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትም ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ ጋሽ በጣም ደስ ብሎኛል። መኪናው እንዳት እንደ ጋሽ ምንድነው መንጃ ፈቃድ አልወጣም ገና ሲወጣ እንነዳታለን አብረና ኑ በል ወደ ግብዣችን እንመለሳው። ደስ አላችሁ ልጆች? አሪፍ ነው ጋሽ ወደውታል ጋሽ ኑ በል ወደ ኮክቴል ግብዣችን ማናጀሩ ይመሳሰላል ወደ ወደ ውስጥ እንግባ። አንዴ በእነሱ እንጀምር፣ በጋሼ እንጀምር። በጋሼ ክራውድ እንዳይሆን የያዙልን ኤሌቬተሩ። ጋሼ ኤሌቬተሩ በዚህ ነው። ሃይ ቤቢ